ሰይጣን የሚፈራቸው 5 የመጽሐፍ ቅዱስ ጥቅሶች አሁኑኑ ተጠቀሟቸው። በህይወታችሁ ውስጥ የጨለማ ተጽዕኖ ተሰምታችሁ ያውቃል? ጭንቀት፣ የፍርሃት ወይም የተስፋ መቁረጥ ደመና በቤታችሁ ላይ ጥላ ጥሎባችኋል? በዛሬ ቪዲዮ የምናያቸው እነዚህ 5 ጥቅሶች ተራ ቃላት አይደሉም። እነዚህ ጥቅሶች በሰይጣን መንግስት ላይ የሚወረወሩ የሚያቃጥሉ ፍላጻዎች ናቸው። ሰይጣን እነዚህን ጥቅሶች ስታውቁና በስልጣን ስትናገሩ ማየት አይፈልግም። ለምን መሰላችሁ? እውነቱን ስታውቁ ያ እውነት ነፃ ስለሚያወጣችሁ። በዛሬው ቪዲዮ ሰይጣን በጽኑ የሚጠላቸውን ሰማያዊ ስልጣን ያላቸውን 5 ኃያላን የመጽሐፍ ቅዱስ ጥቅሶችን አንድ ባንድ እንፈትሻቸዋለን። እነዚህን ጥቅሶች በህይወታችሁ፣ በቤታችሁ፣ በልጆቻችሁና በወደፊታችሁ ላይ እንዴት እንደምታውጁና የጠላትን ምሽግ እንዴት እንደምታፈርሱ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ዌልካም ብያችኋለሁ። እንኳን ደህና መጣችሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ዝግጁ ከሆናችሁ ሰይጣን ወደሚፈራው የመጀመሪያው ጥቅስ እንለፍ። የመጀመሪያው ሰይጣን የሚፈራው የመጀመሪያው ጥቅስ የሚገኘው በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ነው። ጥቅሱ ምን ይላል? መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል ይለናል። ሰይጣን ይህንን ጥቅስ ለምን ይጠላዋል? ምክንያቱም ይህ ጥቅስ የድልን ምስጢራዊ ቀመር ስለሚነግረን ነው። ብዙ ሰዎች ዲያብሎስን ለመቃወም ይሞክራሉ፣ ነገር ግን ከእግዚአብሔር ስልጣን ስር አልተገዙም። መጽሐፍ ቅዱስ ተቃወሙት ከማለቱ በፊት ለእግዚአብሔር ተገዙ ይላል። አንደኛ ለእግዚአብሔር ተገዙ ማለት ሕይወታችሁን፣ ሐሳባችሁን፣ ፈቃዳችሁን በቃሉ ስር ማድረግ ነው። የእግዚአብሔር ጥበቃና ሽፋን የሚመጣው በመታዘዝ ውስጥ ነው። ሁለተኛ ዲያብሎስን መቃወም፣ እምቢ ማለት ነው። መቃወም ማለት በህይወታችሁ ላይ የሚመጣውን የኃጢአትና የፍርሃት የውድቀት ድምፅ አለመቀበል ነው። ሰይጣን ለእግዚአብሔር ቃል ታዛዥ የሆነን ሰው ሲመለከት ሊቋቋመው አይችልም። ግራ አውጭኝ ብሎ ሊጠፋ ይሸሻል እንጂ። ሁለተኛው ሰይጣን የሚፈራው ጥቅስ የሚገኘው በኤፌሶን ሰዎች ምዕራፍ 6 ቁጥር 11 እስከ 12 ባለው ክፍል ነው። ጥቅሱ ምን ይላል? መጽሐፍ ቅዱስ ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 11 ላይ እንዲህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይለናል። ሰይጣን ይህንን ጥቅስ የሚጠላው ለሁለት ትልቅ ምክንያቶች ነው። አንደኛ ማስመሰያውንና ታክቲኩን ስለሚገልጥበት። ሰይጣን ከሰዎች፣ ከቤተሰብ፣ ከባልደረባ ወይም ከወንድሞች ጋር እንድንጣላ ይፈልጋል። ነገር ግን ይህ ጥቅስ እውነተኛው ጠላታችን ሰው ሳይሆን የጨለማው መንፈስ መሆኑን ያጋልጣል። ሁለተኛ ሙሉ ትጥቃችንን ስለሚያስታውሰን። የእምነት ጋሻ የጠላትን የእሳት ፍለጻዎች በሙሉ የሚያጠፋ የመንፈስ ሰይፍ፣ እሱም የእግዚአብሔር ቃል ነው። ተመልከቱ፣ የጦር ዕቃዎቹ በሙሉ ለመከላከል የሚያገለግሉ ሲሆኑ ማጥቂያው ሰይፍ ግን የእግዚአብሔር ቃል ብቻ ነው። ሰይጣን የእግዚአብሔርን ቃል እንደ ሰይፍ የሚመዝን አማኝ ማየት አይፈልግም። ሶስተኛው ሰይጣን የሚፈራው ጥቅስ የሚገኘው በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ነው። ጥቅሱ ምን ይላል? መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይለናል። ዲያብሎስ በባህሪው ከሳሽ ነው። ማታና ጠዋት በህሊናችሁ ውስጥ በመምጣት አንተ ኃጢአተኛ ነህ፣ እግዚአብሔር አይሰማህም፣ አትፈወስም፣ አታልፍም እያለ ይከሳችኋል። ነገር ግን ይህ ጥቅስ የሰይጣንን ክስ በሙሉ ውድቅ ያደርጋል። የመጀመሪያ የበጉ ደም የኃጢአታችንን ካሳ የከፈለ፣ የከሳሽን አፍ የሚዘጋ፣ ከእስራት ሁሉ የሚያወጣ ድንቅ ደም ነው። ሁለተኛ የምስክርነታችን ቃል። አፋችንን ከፍተን ኢየሱስ በመስቀል ላይ ስላደረገልን ነገር ስንናገርና ስንመሰክር የሰይጣን ምልከታና አቅም ይደመሰሳል። ሰይጣን የኢየሱስን ደም ድምፅ ሲሰማ ይንቀጠቀጣል። ምክንያቱም የመስቀሉ ደም የራሱን ውድቀትና ሽንፈት ያስታውሰዋል። አራተኛው ሰይጣን የሚፈራው ጥቅስ የሚገኘው በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 እስከ 5 ባለው ክፍል ነው። ጥቅሱ ምን ይላል? የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን።
የመንፈሳዊ ውጊያ ዋናው የጦር ሜዳ የሰው አእምሮ ነው። ሰይጣን በሕይወታችሁ ውስጥ ውድቀትን ለማምጣት በመጀመሪያ በአእምሮአችሁ ውስጥ ምሽግ ይገነባል። እኔ በቃ አያልፍልኝም የሚል የተሳሳተ አስተሳሰብ፣ የትውልድ ፍርሃትና የውድቀት እምነት፣ ለመተው ያልተቻለ ሱስና አሉታዊ አስተሳሰብ። ነገር ግን የእግዚአብሔር ቃል ይህንን የመንፈስ ምሽግ የሚደመስስ መንፈሳዊ ቦምብ ነው። ነገር ግን የእግዚአብሔር ቃል ይህንን የመንፈስ ምሽግ የሚደመስስ መንፈሳዊ ቦምብ ነው። ሐሳባችሁን በቃሉ ስታስተሳስሩትና ስታያይዙት የሰይጣን ሴራ በሙሉ ይፈርሳል። አምስተኛውና የመጨረሻው ሰይጣን የሚፈራው ጥቅስ የሚገኘው በሉቃስ ወንጌል ምዕራፍ 10 ቁጥር 19 ነው። ጥቅሱ ምን ይላል? መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እንዲህ ይላል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይለናል። ሰይጣን አብዝቶ የሚያስፈራችሁ ስልጣናችሁን እንዳታውቁ ስለሚፈልግ ነው። ኢየሱስ ክርስቶስ የተናገረውን አስተውሉ። ስልጣን ልሰጣችሁ እችላለሁ አላለም፣ ስልጣን ሰጥቻችኋለሁ ነው ያለው። አንደኛ እባብና ጊንጥ የክፋትና የተንኮል መናፍስት ምስል ናቸው። ሁለተኛ መግዛትና መርገጥ። በሕይወታችሁ ላይ የነገሰውን የጨለማ አሰራር በኢየሱስ ስም የመሻር ስልጣን እንዳላችሁ ያሳያል። በክርስቶስ ኢየሱስ የሚያምን ማንኛውም አማኝ ከተራ ታጣቂነት ወደ አሸናፊነት የተሸጋገረ የንጉሥ ልጅ ነው። በሚመጣው ማንኛውም የጠላት ጥቃት ላይ የመርገጥና የመሻር ስልጣን አለ። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ስለተከታተላችሁ በጣም ነው የማመሰግነው። ቪዲዮ ላይ ካላደረጋችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።